ጆሮ ሊሰጠው የማይገባው ጉዳይ የአማራና የትግራይ ኃይሎችን ለመተባበር የሚያደርጉትን ጥረት ቅድም እንዳልኩት በመሰረታዊ ጥያቄ መመዘን አለባቸው፣ ግልጽ ማድረግ አለባቸው። ከዛ አልፎ ብልጽግናና መሰሎቹ ዘላለማዊ ጠላትነትን ታሳቢ አድርገው የሚያደርጉትን ዘመቻ የሚያደርጉትን ፕሮፓጋንዳ ዘላለም ጠላትነት በዛ አካባቢ እንዲኖር የሚሰሩትን ስራ ከተቻለ መዋጋት ነው፣ ካልተቻለ ጆሮ አለመስጠት ነው የሚሻለው እንጂ የአማራ ህዝብ ትግልን ለማደናቀፍ መዋል አለበት ብዬ አላምንም። የአማራ ህዝብ ከሌሎች ጋር ለመተባበር በሚያደርገው እንቅስቃሴም ላይ ብልጽግናዊ አጀንዳ እየቀረበ እንቅፋት